ሰላም ጤና ይስጥልን ውድ የጽኑ ፍቅር ዩቲዩብ ቻናል አድማጭ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያልነው የብዙዎቻችን ጥያቄ ነው። ከዚህ በፊት በሰራናቸው የአርቲስት ሉላ ገዙ ቪዲዮዎች ላይ በርከት ያላችሁ ተመልካቾቻችን የአምለሰት ሙጬ እህት ናት ወይ ብላችሁ ጠይቃችሁን ነበረ። የሁለት አርቲስቶች ውበትና ማንነት ምንጩ በዝምድና ወይስ በአጋጣሚ? እውነቱ ምንድን ነው? ውድ ተመልካቾቻችን እነዚህ ውብና ተወዳጅ አርቲስቶቻችን የሚያዛምዳቸው ወይም የሚያመሳስላቸው መልካቸው ወይም ውበታቸው ብቻ አይደለም። ንግስቷ መልከ መልካሟ ውቧ አምለሰት ሙጬ ከፊት ለፊት አርቲስት የሚለው ማዕረግ ብቻ በብዛት ተጨምሮ አርቲስት አምለሰት ሙጬ ትባል እንጂ ሞዴል፣ ዳይሬክተር፣ ተዋናኝ፣ ቲቪ ሆስት እንዲሁም ሚስትና እናትም ናት። ለሷ ተፈጥሮ ብዙ መክሊት ተሸልማታለች። ታዲያ እህቷ የምንላት ሉላ ገዙም ልክ እንደሷ የብዙ መክሊት ባለቤት ናት። ሉላ ገዙ ልክ እንደ አምለሰት ሙጬ ሞዴል፣ ሚስ ኢትዮጵያ ናት። እሷም ከዚህ በፊት በአርቲስት ቲቪ አሁን ደግሞ በቅዳሜን ከሰዓት በኢቢኤስ ቴሌቪዥን በሚተላለፈው ቲቪ ሆስቱና ትሰራለች። ተዋናይት ናት። እንደውም አብዛኞቻችን ያወቅናት ወደኛ የቀረበችው በእረኛ የተከታታይ ቴሌቪዥን ድራማ ላይ የአያል ጓደኛ ሚዜ ሆና የምትሰራው ሉላ ገዙ ተጨማሪም ደግሞ ሚስትና እናትም ናት ማለት ነው። አምለሰት ሙጬ የሶስት ልጆች እናት ስትሆን ባላት ጥንካሬና የሙያ ክብር ሰውነቷን የሰውነት አቋሟን በሚገባ ስለምትጠብቅ የወለደች እንኳን አትመስልም። ሉላ ገዙም ልክ እንደሷ ስንመለከት የሁለት ቆንጆ የሴት ልጆች እናት ናት። እሷም ቢሆን ግን የሰውነት ቅርጿን የሰውነት አቋሟን በሚገባ አስተካክላ ጠብቃ ከወለደች በኋላ ወደ ሙያዋ ወደምትወደው ስራዋ የምትመለስ እስካሁን ድረስ ሞዴልነቷን ያስጠበቀች ቆንጆዬ አርቲስታችን ናት። ተመልካቾቻችን የሁለቱን አርቲስቶች በመልክ በውበት በሙያ መክሊት በአቋም ጽናት እጅግ የሚመሳሰል ተቀራራቢ የሆነ አንዷን ከአንዷ ለመለየት እስከሚያዳግት ድረስ ተመሳሳይ መልክ እንዳላቸው ቪዲዮ ላይ ስለተመለከታችሁ እናንተ ምስክር ናችሁ። ወደ ዋናው ጉዳይ ስንገባ ሁለቱ አርቲስቶች እህትማማቾች ናቸው ወይ ላላችሁን፣ አርቲስት አምለሰት ሙጬ እና ሉላ ገዙ እህትማማቾች አይደሉም። ነገር ግን የስጋ ዝምድና አላቸው። በነገራችሁ ላይ ውድ ተመልካቾቻችን አለመገጣጠም ነው እንጂ በመላው ዓለም ዙሪያ በአራቱም አቅጣጫ በኢትዮጵያም ከኛ ጋር በባህሪ በመልክ በማንነት መንታ እስኪመስል ድረስ የሚመስሉን ሰዎች እንዳሉ በዚሁ አጋጣሚ ላሳውቃችሁ። ውድ ተመልካቾቻችን እስከዚህ ሰዓት አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰናይ ጊዜ። ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራን ማየናደራ ክራታ ጣም ነበረ ማየካንገቷን ማየካንገቷ ተፋች እንጂ ዛሬን ከነ ምልክቷ ታስራ እንደው ትለቀቅ ታማ እንደው ትዳን ታማ እንደው ትዳን እስኪን ለምንላት አምላክ ቢረዳን ወንጌል ከዳዊት ዘልቀን ሕግ የለም ብለን ትተን ባወቅን ራለክን የመየኑ ለታን መመለስ ካቃተዋይ ወዳጅ ተቆርቋሪ ይሻላል ሊሞተው አፈር ገለባ ነው አይከብድ እንዳደራናይ ሰው በእናት ይማራል ክፉ እንኳን ቢሰራ ለመንኩኝ ለማመንኩኝ ያኑራት እያልኩኝ አንዲቷን እናቴን እስካያት ያቆያት ደጓን ሃይማኖቴ። I've seen a lot of change, been through a lot of pain. Some things are not the same as they were a year ago, but all will be okay. I move on each and every day. The past is where it stays, way back a year ago. I've changed for the better this time. I thought I would never be fine. I
strive just to say I'm alright. And for the first time in a long time, I'm alright. I've seen a lot of change, been through a lot of pain. Some things are not the same as they were a year ago, but all will be okay. I move on each and every day. The past is where it stays, way back a year ago.